አስደሳች ዜና ለደቡብ አፍሪካና አካባቢዋ ለምትገኙ ቅዱሳንና የእግዚአብሔር ወዳጆች ታላቅ ኮንፈረንስ ከፊታችን ፌብሩዋሪ 27 እስከ 28 ተዘጋጅቶላችኋል። አዘጋጅም ፕሮፌት ምንተስኖት በድሉ ወንድማችን ነብይ ምንተ ወደ ደቡብ አፍሪካ ለማቅናት ዝግጅቱን አጠናቆ ጨርሷል። ወደ 10,000 ዘይትም በነፃ በጸሎት ልሰጥና የጠላትን ስራ ሊያፈርስ የእግዚአብሔር እጅ ሊገለጥ ወንድማችን ባዘጋጀው ፕሮግራም ላይ ሁላችሁም ደቡብ አፍሪካ የምትገኙ በዘጠኙም ኮንፈረንስ የምትገኙ ነዋሪዎች ይህን ፕሮግራም ቀርባችሁ እንድትካፈሉና ከማንኛውም ቀንበር ከማንኛውም እስራት ከማንኛውም ተጽዕኖ ነፃ የምትወጡበት ቀን ነው። ቀኑ አርብ፣ ቅዳሜ፣ እሁድ በፈረንጆች 27 28 እና ማርች 1 ላይ የሚካሄድ ኮንፈረንስ ነው። በዚህ ኮንፈረንስ ወንድማችን ነብይ ምንተስኖት በድሉ በኃይል ያገለግላል። የተሰወረውን በመግለጥ የታሰረውን በመፍታት እግዚአብሔር በላዩ ላይ ባስቀመጠው ጸጋና ቅባት ያገለግላል። አንዳችሁም እንዳትቀሩ። በተለይ አቅጣጫም ደግሞ በትራንስፖርት መቅረብ ቶሎ መድረስ የምትችሉ በሌላም ሀገር ያላችሁ ወደ ደቡብ አፍሪካ አቅንታችሁ የእግዚአብሔር ጸጋ እንድትካፈሉ እኔ ወንድማችሁ ወንጌላዊ ብርሃኑ ኦሊሳ ከአዲስ አበባ ፈጥናችሁ እዛ እንድትገኙ ብዬ የምስራች እነግራችኋለሁ። እግዚአብሔር በታላቅ ኃይሉ ይገለጣል። ኤልምፖፕ ከተማ ላይ በደቡብ አፍሪካ በሚደረገው ኮንፈረንስ ላይ ሁላችሁም እንድትገኙና የእግዚአብሔር ጸጋ እንድትካፈሉ አሳስባቸዋለሁ። እግዚአብሔር አገልግሎታችሁን ይባርክ። ነብዩንም ልጆቹን ቤተሰቡን አብሮ የሚያገለግሉ ዘማሪ መስንጉቱ ይመጣል። ዘማሪት በከምባተኛ የሚዘምር እህታችን ትዘምራለች። ታላላቅ የእግዚአብሔር እጅ እናያለን። አብረን የእግዚአብሔር ስራ እንሰራለን። አብረን እናያለን። እግዚአብሔር ቀድሟልና የእግዚአብሔር የእግዚአብሔር ድምፅ ከተማይቷን ይጣራል እንደምን ወደ ደቡብ አፍሪካ ከዓለም ዙሪያ የእግዚአብሔር ድምፅ እየተጣራ ነውና ወደ ደቡብ አፍሪካ መጣችሁ እንድትካፈሉ የምስራች እነግራችኋለሁ። ከፊታችን ፌብሩዋሪ 27 28 እና ማርች 1 ላይ የሚደረገውን ኮንፈረንስ ሁላችሁም እንድትካፈሉ እጋብዛችኋለሁ። ሰላምና ጤና ለሀገራችን ለዓለማችን ይሁን። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። ኢየሱስ ክርስቶስ ይባርካችሁ። ነብይ ምንቴን እግዚአብሔር ይባርክ። በታላቅ ኃይል እግዚአብሔር አስታጥቆ ስላስነሳ እግዚአብሔርን አመሰግናለሁ። አብሮም የተነሱ አገልጋዮች ያንዳንዳችን ከልባችን እንጸልያለን፣ ከልባችን አብረን እናገለግላለን። እግዚአብሔር ይባርክ። ወደ ደቡብ አፍሪካ ሁላችሁም ፊታችሁን እንድታደርጉና አብራችሁ እንድትጓዙ በኢየሱስ ስም አሳስባችኋለሁ። ተባረኩ። እግዚአብሔር ይባርካችሁ።